ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ሆሄያትን በመጠቀም እንግዲህ እነዚህ ሁለት ሶስት ሲሆኑ ፊደሎች እንዴት ይነበባሉ፣ የእንግሊዘኛ ወርዶች እንዴት ነው የሚነበቡ። እንግዲህ መጀመሪያ ኤቢሲዲን የጨረሰ አንድ ጀማሪ ልክ እነሱ ከጨረሰ በኋላ ምን ብሎ ማንበብ አለበት፣ ምን ብሎ መጀመር አለበት የሚለውን የሚያሳይ ነው። እንዴት አድርገን ማንበብ እንዳለብን መጀመር እንዳለብን ለጀማሪዎች የሚሆን ነው። እንግዲህ ሁለቱም ሶስትም ሆነው ፊደሎች ሲመጡ ምን ብለው መነበብ እንዳለባቸው የሚያሳይ ነው። ይህን ደግሞ ለከበዳችሁ በእንግሊዘኛው ማንበብ ደግሞ ለከበዳችሁ ከታች አማርኛው አለ። ይሄን ላይኛውን የሚገልጽ ማለት ነው። ይሄኛውን ላይኛውን ለመግለጽ በአማርኛው በማንበብ እነዚህን በቀላሉ መያዝና መረዳትም እንችላለን ማለት ነው። እንግዲህ እነዚህን እንግሊዘኞችን ማደም መረዳት ከቻለን እነዚህ ማንበብ ከቻለን ቀጥታ ለዛ ወርድም ወይም ደግሞ ብዙ ወርዶች ቢመጡም አንድ ላይ አንቸገርም ማለት ነው ለማንበብ። እንግዲህ ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ እንዲደርሷችሁ ማለት ነው። ስለዚህ እንግዲህ በኦንላይንም መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ኮንታክት አድርጉን። በሀገር ውስጥም በሀገር ውጭም እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ በምትፈልጉት ሰዓት የምትፈልጉትን ኮርስ አማርኛ፣ እንግሊዘኛ እንዲሁም ሌሎች ኮርሶችን በአጭር ጊዜ መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ የመጀመሪያው እንግዲህ ኤችኤ ነው። ኤችኤም እንደማን ነው የሚነበብ ስንል ሀ ተብሎ ነው የሚነበብ። ሀ እሺ። ይሄኛውስ ኤችዩ ሲሆን ሁ ኤችአይ፣ ሂ ኤችኤ፣ ሃ ይሄኛው ኤችአይኢ ሲሆን ሄ ኤች ብቻውን፣ ህ ኤችኦ ሲሆን ሆ። አሁን እንግዲህ እነዚህ ደግሞ በአማርኛው እንዴት ይነበባሉ ስንል ይኸው ኤችኤ፣ ይሄኛው ሃ፣ ይሄኛው ሁ፣ ይሄኛው ሂ፣ እሺ፣ ሃ፣ ይሄኛው ሄ፣ ይሄኛው ህ፣ ይሄኛው ሆ እንላለን ማለት ነው። በቀላሉ በዚህ መንገድ መረዳትና ማንበብ እንችላለን ማለት ነው። ሌላኛው ይሄኛው ማን ነው? ለ ነው። ለ ኤልዩ ሲሆን ሉ፣ ኤልአይ ሊ፣ ኤልኤ ላ፣ ኤልአይኢ ሌ፣ ኤል ብቻውን ል፣ ኤልኦ ሲሆን ሎ። ይሄኛው ደግሞ እንግዲህ ሲነበብ እንዴት ነው ስንል እንግሊዘኛው ለማንበብ ለከበደን በአማርኛው ይሄኛው ለ፣ ይሄኛው ሉ፣ ይሄኛው ሊ፣ ይሄኛው ላ፣ ይሄኛው ሌ፣ ይሄኛው ል፣ ይሄኛው ሎ። በጣም አሪፍ። እነዚህ ደግሞ እንግዲህ እንግሊዘኞች ምን አናባቢ ወሰዱ ስንል ለምሳሌ እዚህኛው ስንመጣ ኤችኤ አሁን ሀ ያለው ኤን አናባቢ ይወስዳል። ሁ ስንል ዩን አናባቢ ይወስዳል። ሂ ስንል አይኖ አናባቢ ወሰደ። ሀ ስንል ኤ ይወስዳል። አሁንም ሄ ስንል አይኢን አናባቢ ይወስዳል። ህ ስንል ምንም አናባቢ አይወስድም። ስድስተኛ ላይ ያለዎች አይወስዱም በሙሉ። ሆ ስንል መጨረሻ ላይ ኦን አናባቢ ይወስዳሉ ማለት ነው። እዚህም ስንመጣ ለ ስንል ኢን አናባቢ ይወስዳል። ሉ ዩን አናባቢ ወሰደ። ሊ አይን አናባቢ ወሰደ። ላ ኤን አናባቢ ወሰደ። ሌ አይኢን አናባቢ ወሰደ። ል አናባቢ አይወስድም። ሎ ኦን አናባቢ ወሰደ ማለት ነው። በቀላሉ በሚወስዱት አናባቢ መረዳትና መያዝ እንችላለን ማለት ነው። ሌላኛው ይሄኛው ማን ነው? ኤምኢ እንግዲህ ይሄ መ ነው ተብሎ የሚነበበው ማለት መ። ይሄኛው ኤምዩ ሙ፣ ይሄኛው ሚ፣ ኤምኤ ሲሆን ማ፣ ኤምአይኢ ሲሆን ሜ፣ ኤም ብቻውን ሲሆን ም፣ ኤምኦ ሲሆን ሞ። መልካም እንግዲህ ይሄኛውን ደግሞ በአማርኛው እንግዲህ ይሄ ማን ተብሎ ይነበባል ስንል ይሄው መ፣ ይሄኛው ሙ፣ ይሄኛው ሚ፣ ይሄኛው ማ፣ ይሄኛው ሜ፣ ይሄኛው ም፣ ይሄኛው ሞ። በጣም አሪፍ። ይሄኛውስ ኤስኢ ማንም ተብሎ የሚነበበው ሰ ይባላል። ሰ ኤስዩ ሱ፣ ኤስአይ ሲ፣ ኤስኤ ሳ፣ ኤስአይኢ
ሴ ኤስ ብቻውን ስ ኤስ ሶ ሲሆን ሶ። እሺ ይሄኛው በአማርኛው ሲነበብ ይሄው ሰ፣ ይሄኛው ሱ፣ ይሄኛው ሲ፣ ይሄኛው ሳ፣ ይሄኛው ሴ፣ ይሄኛው ስ፣ ይሄኛው ሶ። በጣም አሪፍ። ሶ አናባቢ ማን ይወስዳሉ ስንል ይኸው መጀመሪያ ላይ መ ወይም ሰ ስንል ኢን ነው አናባቢ የወሰዱ በሙሉ። እሺ ሙ ወይም ደግሞ እዚኛው ሱ ስንል ዩን ነው አናባቢ የወሰዱ በሁለተኛ ላይ ማለት ነው። በሶስተኛ ላይ ሚ፣ እዚህ ደግሞ ሲ ስንል አይን ነው አናባቢ የሚወስዱ። በአራተኛ ላይ ማ፣ እዚህ ደግሞ ሳ ስንል ኤን ነው አናባቢ የሚወስዱት። በአምስተኛ ላይ ሜ፣ እዚህ ደግሞ ሴ ስንል አይን ነው አናባቢ የሚወስዱት። በስድስተኛ ላይ ም፣ እዚህ ደግሞ ስ ስንል ስድስተኛ ላይ ያሉት በሙሉ አናባቢ አይወስዱም። መጨረሻ ላይ ሞ፣ እዚህ ደግሞ ሶ ስንል ኦን ነው አናባቢ የሚወስዱት ማለት ነው። ሶ ተመሳሳይ አናባቢዎችን ስለሚወስዱ በቀላሉ በድምጽም በቅርጽም መያዝ እንችላለን ማለት ነው። ሌላኛው ኤስኤችኢ አሁን ይሄ ብናገኘው ማን ብለን እናነበዋለን ስንል ሸ ብለን ነው የምናነበው። ይሄን ሸ ተብሎ ይነበባል። ሸ፣ ይሄኛው ሹ፣ ይሄኛው ሺ፣ ይሄኛውስ ሻ፣ ይሄኛው ሼ፣ ይሄኛው ሽ፣ ይሄኛው ሾ። በጣም አሪፍ። ሶ እነዚህ እንግዲህ በእንትኑ እንግሊዘኛው መጥራት ከከበደን በአማርኛው አንበብ እንችላለን። ይሄው ሸ፣ ሹ፣ ሺ፣ ይሄኛው ሻ፣ ሼ፣ ሽ፣ መጨረሻው ሾ ብለን በቀላሉ መረዳትና ማንበብ እንችላለን ማለት ነው። ሌላኛው ኪውኢ ማን ተብሎ ይነበባል? ይሄ ቀ እንላለን። ቀ፣ ይሄኛው ቁ፣ ይሄኛው ቂ፣ ይሄኛው ቃ፣ ይሄኛው ቄ፣ ይሄኛው ቅ፣ መጨረሻው ቆ። በአማርኛው ደግሞ ስናየው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በጣም አሪፍ። ሶ እያንዳንዳቸውን አናባቢያቸውንም ስናይ እንደምናየው እንግዲህ ተመሳሳይ ነው። እዚህ ላይ ኤን ይወስዳሉ። በመጀመሪያ በሁለተኛ ላይ ዩን ነው አናባቢ የሚወስዱት። በሶስተኛ ላይ አይን አናባቢ ይወስዳሉ። በአራተኛ ላይ ኤን አናባቢ ይወስዳሉ። በአምስተኛ ላይ አይኢን አናባቢ ይወስዳሉ። ስድስተኛ ላይ ምንም አይወስዱም። ሰባተኛ ላይ ደግሞ ኦን አናባቢ ይወስዳሉ ማለት ነው። በእንግሊዘኛውም በአማርኛውም በዚሁ አጋጣሚ ሁለቱንም መማርና መያዝ እንችላለን ማለት ነው። አማርኛውንም እንግሊዘኛውንም እንዴት እንደሚነበብ በቀላሉ መረዳትና ማንበብ ይቻላል ማለት ነው። ሌላኛው ደግሞ ቢኢ ማን ተብሎ ይነበባል ስንል በ ተብሎ የሚነበብ በ፣ ይሄኛው ቡ፣ ይሄኛው ቢ፣ ይሄኛው ባ፣ ቤ፣ ብ፣ መጨረሻው ቦ። በጣም አሪፍ። በአማርኛው ስናነባቸው በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ እንላለን ማለት ነው። እሺ ይሄኛው ማን ነው ስንል ቪኢ ማን ተብሎ ይነበባል ስንል ቨ ነው የሚባል። ይሄ ቨ፣ ይሄኛውስ ቪዩ ሲሆን ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። በጣም አሪፍ። አሁን ይሄን ደግሞ በምን ማንበብ አለብን? በአማርኛው ስናነበው ይሄው ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። በጣም አሪፍ። ሌላኛው ቲኢ እንደማን ይነበባል ስንል አሁን ይሄንን እንደ ተ ነው የምናነበው። እንደ ተ እናነበዋለን። ይሄኛውስ ቱ ብለን እናነባለን። እዚህ ላይ ግን እንደ ሁለቱም መነበብ ይችላል። እንደ ተ እንደ ማን ይነበባል ደግሞ እንደላኛው እንደ ጠ መነበብ ይችላል። እንደ ተ ወይም ደግሞ እንደ ጠ መነበብ ይችላል። እንደ ሁለቱም መነበብ ይችላል። ግን እዚህ ላይ እንደ ተ እናነበውና ኋላ ደግሞ እንደማን እናነበዋለን? እንደ ጠም ደግሞ የምናነብበት ኮንዲሽን ይኖራል። ከፊት ላይ በኦርደር ስለሆነ እናገኘዋለን ማለት ነው። እያንዳንዳቸውን ስናይ እንግዲህ ይሄኛው ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣
ቶ እንላለን ማለት ነው። ሶ ይሄኛው ከፊትና ከኋላ እንደሚመጣው ፊደል ታይቶ እንደ ተ ወይም እንደ ጠ መነበብ ስለሚችል ግን እዚህ እንደ ተ አንብበነው እንሄዳለን። በኦርደር ደግሞ እንደ ጠ እናነበዋለን ማለት ነው። ሶ ይሄኛው እንግዲህ በአማርኛ ሲነበብ ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። ይሄኛው ማን ነው? ሲኤችኢ። ይሄኛውም እንደ ሁለት መነበብ ይችላል። እንደዚሁ እንደ ተ እና እንደ ጠ እንዳነበብነው ሁሉ እዚህም እንደ ቸ ወይም እንደ ጨ መነበብ ይችላል። ከፊትና ከኋላ እንደሚመጣው ፊደል አይተን ስናነብ እንግዲህ ብዙ ፊደሎች አብረው ሊኖሩ ስለሚችሉ እንደ ሁለቱ አይተን እንደ ሁለቱ ማንበብ እንችላለን። ግን አሁን እንደ ቸ አንብበነው እናልፋለን። እንደ ጨ ደግሞ እንደርስበታለን። ሶ ቸ ነው አሁን ሲኤች ቸ። ይሄኛው ሲኤች ዩ ሲሆን ቹ፣ ይሄኛው ቺ፣ ይሄኛው ቻ፣ ይሄኛው ቼ፣ ይሄኛው ቺ፣ መጨረሻው ቾ። እስኪ አንድ ላይ እናንብበው። በአማርኛው ደግሞ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ ይባላል ማለት ነው። እያንዳንዳቸው ሲነበቡ እንግዲህ አናባቢያቸው ነው ተመሳሳይ ነው። እዚህ ላይ ኤን ነው የሚወስዱ፣ እዚህ ላይ ዩን ይወስዳሉ፣ በሁለተኛ በሶስተኛ አይን ይወስዳሉ፣ በአራተኛ ላይ ኤን ነው የሚወስዱ፣ በአምስተኛ ላይ አይን ይወስዳሉ፣ በስድስተኛ ላይ ምንም አይወስዱም፣ ሰባተኛ ላይ ደግሞ ኦን ይወስዳሉ። ሶ ተመሳሳይ ስለሆነ በቀላሉ ለመያዝም አይከብዱም ማለት ነው። ሌላኛው ዋይ ኢ እንደማን ይነበባል ስንል የ እንደሚባለው የ ዋዩ ሲሆን ዩ፣ ይሄኛው ይ፣ ይሄኛው ያ፣ የ፣ ይ፣ ዮ እንላለን ማለት ነው። መልካም። ይሄኛውስ በአማርኛው ስናነበው የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። መልካም። ይሄኛውስ ኤንኢ እንደማን ይነበባል ስንል ነ ተብሎ ነው የሚነበብ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ይሄኛው ደግሞ በአማርኛው ስናነበው ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም አሪፍ። እሺ ይሄኛው ደግሞ ጂኤንኢ። አሁን ይሄን ብናገኘው ማን ተብለን የምናነበዋለን? ኘ ብለን የምናነበው ኘ። እሺ ጂኤንዩ ሲሆን ኙ፣ ይሄኛው ኚ፣ ይሄኛው ኛ፣ ኘ፣ ኚ፣ ኞ ይባላል ማለት ነው። አሁን ይሄን በአማርኛው ስናነበው ኘ፣ እሺ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። መልካም። ይሄኛውስ ኤን እንግዲህ ከሌላ ፊደል ጋር ስናገኛት አ ብለን የምናነባት ብቻዋን ስትሆን ነው እንደ ኤ የምትነበበው እንጂ ከሌላ ፊደል ጋር ከሆነች አ ተብላ ነው የምትነበበው። ሶ አ እንላለን። ይሄኛው ኡ፣ ዩ ሲሆን ደግሞ ከሌላ ፊደል ጋር ኡ ተብሎ የሚነበባል ማለት ነው። ኤ፣ ይሄኛው አ፣ ኡ፣ ይሄኛው ኢ፣ አ፣ ኤ፣ እ፣ ኦ ተብሎ ነው የሚነበብ ማለት ነው። ሶ እነዚህኞች በአማርኛ እንግዲህ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እንላለን ማለት ነው። በጣም አሪፍ። ሌላኛው ኬኢ። ኬኢ እንደማን ይነበባል ስንል ከ ተብሎ ይነበባል። ከ፣ ይሄኛው ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ይሄኛውን ደግሞ በአማርኛ ስጽፈው ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። በጣም አሪፍ። ሌላኛው ደብሊው ኢ እንደማን ነው የሚነበብ ስንል ወ ነው የሚባለው። ወ፣ ይሄኛው ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። ይሄኛው ደግሞ በአማርኛ ሲነበብ እንዴት ነው? ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ እንላለን ማለት ነው። እሺ ሌላኛው ዜድ ኢ እንደማን ይነበባል ስንል ይሄኛው ዘ ተብሎ ነው የሚነበበው። ዘ፣ ይሄኛው ዙ፣ ዚ፣ ዛ፣
ዜ ዝ ዞ። በጣም አሪፍ። በአማርኛው ደግሞ ስናነበው እንዴት ነው? ዘ ዙ ዚ ዛ ዜ ዝ ዞ። አሪፍ። እሺ አሁን ደግሞ ዜድ ኤች ኢ እንደማን ይነበባል ስንል ይሄኛው አሁን እንደ ዠ ነው የሚነበብ። ዠ ተብሎ ይነበባል። ዠ ይሄኛው ዡ ዢ ዣ ዤ ዢ ዦ እንላለን ማለት ነው። ይሄኛው በአማርኛ ሲነበብ ዠ ዡ ዢ ዣ ዤ። እሺ ይሄኛው ደግሞ ምን ይለናል? እንግዲህ ይሄኛው ዲኢ ደ ነው የሚባለው። ደ ይሄኛው ዱ ይሄኛው ዲ ዳ ዴ ድ ዶ። መልካም። አሁን ደግሞ በአማርኛ ስንጽፋቸው ደ ይሄኛው እሺ ይሄኛው ዱ ዲ ዳ ዴ ድ ዶ። በጣም አሪፍ። ይሄኛው ማን ነው እንግዲህ ጄኢ ሲሆን ጀ ነው የምንለው። ጀ ጁ ጂ ጃ ጄ ጂ ጆ። እሺ በአማርኛ እንግዲህ እነዚህ ሲጻፉ ጀ ጁ ጂ ጃ ጄ ጂ ጆ። በጣም አሪፍ። እሺ ሌላኛው ይሄኛው ማን ነው? ገ ነው አይደለ? ገ ጉ ጊ ጋ ጌ ግ ጎ እንላለን ማለት ነው። ሶ ይሄኛውን ደግሞ በእንግሊዘኛ የጻፍነውን በአማርኛ ስንጽፈው ገ ጉ ጊ ጋ ጌ ግ ጎ እንላለን ማለት ነው። በጣም አሪፍ። ሌላኛው ይሄ ቲኢ የምንለው ማን ነው? እንግዲህ ተ ነው የምንለው ወይም ደግሞ እንደ ተ እንደ ጠ ይነበባል። ቅድም እንደ ተ አንብበነዋል። አሁን ደግሞ እንደ ጠ እናነበዋለን ማለት ነው። ጠ ይሄኛው ጡ ጢ ጣ ጤ ጥ ጦ። በጣም አሪፍ። እሺ በአማርኛው ጠ ጡ ጢ ጣ ጤ ጥ ጦ እንላለን ማለት ነው። በጣም አሪፍ። ይሄ ማነው? ሲኤችኢ ስንል ጨ ነው የምንለው አይደል? ይሄኛው ጨ ነው። ቅድም እንደ ቸም ይነበባል አንብበነዋል። አሁን ደግሞ እንደ ጨ እናነበዋለን። ጨ ጩ ጪ ጫ ጬ ጭ ጮ እንላለን ማለት ነው። በጣም አሪፍ። ይሄ ጨ ስንል በአማርኛው ጨ ጩ ጪ ጫ ጬ ጭ ጮ። በጣም አሪፍ። ይሄኛው ማን ነው? ቲኤስኢ እንግዲህ ጸ ይባላል። ጸ ይሄኛው ጹ ጺ ጻ ጼ ጽ ጾ። እሺ ጸ ስንል ይሄኛው ነው እንግዲህ ጸ ይሄኛው ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። እሺ ሌላኛው ኤፍኢ እንደማን ነው ስንል ፈ ነው የምንለው። ፈ ይሄኛው ፉ ፊ ፋ ፌ ፍ ፎ። እሺ በአማርኛው ፈ ስንል ኤፍኢ ነው። ፈ ይሄኛው ፉ ይሄኛው ፊ ይሄኛው ፋ ይሄኛው ፌ ይሄኛው ፍ መጨረሻው ፎ። አሪፍ። ፒኢ እንደማን ነው ስንል ፐ ነው የምንለው። ፐ ይሄኛው ፑ ይሄኛው ፒ ይሄኛው ፓ ይሄኛው ፔ ይሄኛው ፕ መጨረሻው ፖ። በአማርኛ ስንጽፈው ፐ ፑ
ፑ ፒ ፓ ፔ ፕ ፖ